ወግ ደርሶላት ቡና ሞቅ ሞቅ እያደረገች ነው። የጽናትና ኪራ ቤት የጽናት አባት ተጫወቱ ጋሼ ሊና እያለች ነበረ። ጋሼ ደግሞ እሺ እጫወታለሁ መንገዱ ትንሽ ደክሞኝ ነው ስል አረ እርሱ ሳይሆን እንዳው ዴብም ደክሟል እያለች ነበረ ማለት ነው። ደብ ደግሞ አራ እኔስ ደህና ነኝ እያለ ነበረ። ጋሼ ደግሞ ልጁም እኮ በእኔ ጉዳይ በጣም አንከራትቻለሁ እያለ ነበረ። ሰላም ሰላም ውድ የቻናል ቤተሰቦቼ ነባሮቼ ላይክ አድርጉ፣ አዲሶቼ ደግሞ ሳብስክራይብ እንዳትረሱ። ውድና የተወደዳችሁ የተስፋ ፋሚሊዎቼ ውድ ተማሪዎቼ ዴብ ደግሞ አራ ምንም ችግር የለም ጋሼ እንደዚህ የሚባል ነገር የለም እያለ ነበረ። ጋሼ ለምርቃት ካልሆነ ለምን እና ሊና ደግሞ እንዴ ጋሼ እሱ እኮ ትንሽ ነገር አይደለም በዚህ ሰዓት እኮ የሚመረቅ ሰው ከየት ይገኛል ምርቃቱ ነው የሚያስፈልግ እያለች ነበረ። እሱስ ልክ ነሽ ልጄ ትልቅ ዛፍና ትልቅ ሰው አያሳጥም ነው የሚባለው አባቶቻችን ሲመረቁ እያሉ ነበር ጋሼ ማለት ነው። ሌና ደግሞ ቅኔ ላይ ጎበዝ አይደለሁም ይተርጉሙልኝ እያለች ነው። ጋሼ ደግሞ ትልቅ ዋርጋ ካለ ሰው አለ የተጣላሁትም ደግሞ ታርቁበት የተበደለም ደግሞ የሚክሱበት ነው እያሉ ነበር ማለት ነው። ወጣት በላይ ሳያካዱ ነው። ከዛ በኋላ ፍርድም አሁን ገባኝ እያለች ነበር ሊና። በዚህ ደግሞ ክራ መጣ። እንዴት ናቸው እያለ መጣና ከዛ በኋላ ሊና ምግብ አቅርቢ እንጂ ምንድነው የምታደርቂዋቸው እያለች ያሉ ነበር ማለት ነው። ትንሿ እኮ እያቀራረበች ነው ስትል እሺ ጽናትሽን እያለ ነበር። ጽናት የታለች እያለ ነበር ኪራ። እሺ በቃ እኔ ልጥራት እያለ ነበር። ሌና ደግሞ ለስኳር ነው ወይስ ጋሼ ብላ ስጠይቅ ጋሼ ደግሞ ባዶ አይሻልም እንደ ያል ነበር። ጽናት ደግሞ በማኝታ ክላስ ቁጭ ብላ ብቻዋ ነበረችና ኪራ ገብቶ እንዴ ምንድነው ብቻሽን ለምን ትሰሪያለሽ ስላይ እንደውም ምንም ደብሮኝ ነበረ ለዛ ነው ቁጭ አልኩኝ። እና ጽናት ደግሞ ኪራም እቅፍ አደረገችና ኪራ ደግሞ እናቴ ምንድነው ችግር አለ እንደ እያለ ሲያወራ አዎ ስል ኪራ ደግሞ ምንድነው አባ እኮ ተከፍቶ ነው የመጣህ ስል አዎ እሱማ ፊታቸው እያስታወቀ ነው እያለ ነበር። ዘመዶቹ እኮ ሊያስቀምጡ እኮ አልቻሉም እያለች ነበር ጽናት። ደስታው እንደው መቀበል ያቃታቸዋል እያለ ነበር። አንዳንዴ እኮ በዙሪያሽ ያለው ሰው ሁሉ ሳቄ ማለት ያንቺ ደስታሽን ይቀበል አይደለም እያለ ነበረ። በቃ ምንም ነገር አታስቢ አሁን ግን እናይ ከነሱ ጋር ቡና እንጠጣ ሊና እኮ ቡና እያፈለች ነው እያለ እጇን ይዞ ወደ ሳሎን ወሰዳት ማለት ነው። እንዴ እንደዚህ ሆነሽ እንዴት ትሄጃለሽ? አባታችሁ እኮ ይከፋቸዋል ትንሽ ፈገግ በይ ስትል እሺ በቃ ብላ እሺ እንደዚህ ፈገግ ብለሽ እንሂድ እያለ ነበር ማለት ነው። እሷም ደግሞ እሺ በቃ ችግር የለም እያለች ነበር። እዚህ ጋር ደግሞ ሚሉና የሚሉ ማንን የናሆም እህቷ ናት ይመስለኛል ስሟን ብዙም አይደለሁም። ምን እንደ ቤት ውስጥ እንደጠፋ ማን የወሰደ ማን ያነሳ ስትል እንዴ እኔ ነኝ እንዴ እኔ እኮ አይደለሁም መሰለ እንዴ ማነውና መጣ ቤት ውስጥ እያለች ሚሉ ሲጠይቃት እና እንደለመደ አንቺ ነሽ እያልሽ ነው እያለች ነበረ። እንዴ አንቺ እኮ ነው እያልሽኝ እንጂ ከዚህ በኋላ እኮ አስቤዛ ሲያልቅ ራሱ ጽዮን ናት የወሰደችው ማለቱ አይቀርም እያለች ነበረ። ሜሉ ደግሞ አዎ እቆጣለሁ እኮ በዛ ቀን እኮ እጅሽ አይቻለሁ ግን አሁን የለም የሚባል ነገር ምንድነው? እና ማን አስባለሁ እና ካንቺ እጅሽ ላይ በመጀመሪያ ጊዜ ስላየሁሽ ነው እኮ ነው እየጠየቅኩ ያለው ስትል እችኛዋ ደግሞ ጽዮን ማለት እና እንደለመደ አንቺ ነሽ በእኛ ሚሉ ደግሞ ዝም ብዬ ችዬ ነበረ አሁን ግን ዝም ማለት አልችልም። ወይ አንቺ ግን የሰው ትግስት አይገባሽም እንዴ? ይኸውልሽ ጽዮን ራስሽ ላይ ጦስ ባታመጪ ጥሩ ነው እያለች ነበር። ጽዮን ደግሞ እንደው አለምዬ ትምጣ እሷ ናት እንደው የምትፈርደኝ እያለች ነበረ። ተናግሬያለሁ ዝም የምለው እኮ ሳላቅ ቀርቻ አይደለም ሰላም ስለፈለኩኝ ነው። እዚህ ጋር ደግሞ ሚሉ ብቻው ቁጭ ብላለች። ጽዮን ደግሞ አለምዬ ሊቀሰቀሰና ከሷ ጋር አውሪ እያለች ነበረ። እንግዲህ እና ናሆሜ መጥቶ ነበረና ምን ሆነሽ ነው ሚሉ
ፊትሽ እኮ ይታወቃል ስል ሚሉ ደግሞ አይ ምንም እኮ እኔ አልሆንኩም ስል አይ ምንም ሳልሆን ጊዜ እኮ በፊት ነው የማውቀው ስትላት አዎ ችግር አለ ምንድነው ችግር አለ ብሎ ደጋግሞ ሲጠይቅ አዎ አለሁ እያለች ይሄን ግን ባወራ ራሱ ሄደህ ከቤተሰቦቹ ጋር ምንም ነገር እንዳትጋጨ እያለች ነበር የምትናገረው። እና ምንድነው ንገሪ ችግር የለም ስል የሰኒ ዶክመንት እዚህ ቤት ነበረ ከዛ በኋላ ጠፋ ስል ናሆሜ ደግሞ እና እሱ እኮ ምን ያገናኛል ከቤተሰቦቼ ጋር እያለ ነበረ። ዶክመንቱን በመጨረሻ ጊዜ በጽዮን እጅ ነበረ ያየሁት። እሷ ናት የወሰደችው። እዛ እርግጠኛ ነሽ እሷ ናት የወሰደችው? ማማናት ሜሉ ደግሞ አዎ እሷ ናት የወሰደችው። በቃ በጸባይ ልማራት ፈልጌ ነበረ እምቢ አለችው። ናሆሜ ደግሞ በጣም ተናዶ በቃ ነው የመጣሁ እያለ ነበርና እኔ እኮ እንደዚህ ሆነን ብዬ አይደለም የነገርኩኝ ረጋበል እያለች እኔ ምንም ነገር አልፈልግም ድጋሚ ከአለምዬ ጋር መጣላት። ናሆሜ በጣም እንደተናደደ ወደ ቤቱ ደረሰና በእናትየው ፊት ለፊት ጽዮን ይዞት ይህን ዶክመንት ካላመጣሽው እያለ ነበር። ሁላችን ዝም ያለን ለማየ ብዬ ነው እንጂ እኔም ምሩም አባዬ በቅተሽኛል እሺ እያለች ያለ ነበር ማለት። ጽዮን ደግሞ በቃችሁ በቃችሁ ምንድነው ባገኛችሁ አጋጣሚ ምንድነው በእኔ ላይ ጥላቻ የምትገልጹ? ናሆሜ ደግሞ ምናልባት እንደ ሰው ከገባሽ ጽዮን ደግሞ በቃ ተረድቻለሁ ወደዳችሁም ጠላችሁም በህይወቴ ላይ ምንም የምትጨምሩ የምትቀንሱ ነገር የለም። ናሆሜ ደግሞ በጣም ተናዷል። እንግዲህ ሁሉም ነገር ታዩና አሁን ዶክመንቱ የት አለ እያለ ያስፈጣት ነው። ጽዮን ደግሞ አሁንም ድርቅ ብላለች። ግን በነገራችን ላይ አላቅም አለችው። እንደ ትልቅ ሰው በጸባይ እያወራህ ነው ያለው። አላቅም አልኩኝ እኮ እጂ ያለ ልብ ምስት የትን ቦታ ተንዘለዝላ የተንዘለዘለች እያጠፋችው ነገር በእኔ ላይ ነው የምትጠይቀው። ናሆሜ ደግሞ በጥፊ ያላትና ዝም በይ ትሰማኛለህ? እኔን ለመምታት መብት የለህም። እሺ አንተም እሷ እዚህ ጋር በጽናት ቤት ሊናና የጽናት አባት ቁጭ ብሎ ነበሩ። ምንድነው ጋሽ በሰላም ነው ለብቻቸው ቁጭ አላችሁ ስል አዎ በሰላም ነው ልጄ የናሆም አባት ስልክ ደውይና ስል ምን ነው በሰላም ነው ብለዋል። እንደውማ ጽናት እንደሚለው ሊና ደጋግማ ስትጠይቅ ልክ ነው ችግር የለውም ደውላለሁ ብላ ውድና የተወደዳችሁ ለቻናል ሰዎች በመጀመሪያ እየገባችሁ ላይክ ሰብስክራይብ አድርጉ። እንግዲህ እንደተለመደ የጽናትና የአደይ ድራማ የምሳሌ ድራማ አንዳንድ ነገሮችን እንደዚህ እያቀረበን በራሳችን ድምፅ እንጠቀማለን ማለት ነው። እና ውድ ቤተሰቦቼ ላይኩ እንዳትረሱ ሰብስክራይቡም እንዳትረሱ አበራቱት። ይሄን ቪዲዮ እስከ መጨረሻ ከፍታችሁ እስኪ ሰዓት ከጠቀመልኝ አግዙኝ። ውድ የሀገሬ ልጆቼ በጣም ነው የምወዳችሁና ይሄን እንግዲህ ያው ብዙ አይደለም 8 ደቂቃ ቪዲዮ ናት። እሷን እስከ መጨረሻ ብትከታተሉ ትንሽ ሰዓት ከሰጠልኝ እወዳችኋለሁ። ያው እኛ ወደን አይደለም የጽናትና የአደይ ድራማ ደግሞ የምሳሌ ድራማ በድምጻችን የምንጠቀመው እኛ አሁን እዚህ ጋር ያለን እኛን የምንሰራው ነገር የለም። እንደዚህ ያው በራሳችን ድምጽ አንዳንድ ነገሮችን እንጠቀማለን እያለን ያው ብዙ ጊዜ ብዙ ልጆችን ቻኖቹ የተጎዳ የተዘጋ ይገኛል። ግን አሁንም ምንም አማራጭ የለንም። ያው እሱ ያለ እሱ ማለት ነው ቢዘጋም ያው እንሰራለን እንቀጥላለን። ግን አሁንም እነሱ ቪዲዮ እና የነሱ ፎቶ ምናምን ሳላስገባ በድምጽ አንዳንድ ነገሮቹ መሬቱም ባዶ ቢሆንም እያነሳም በእነሱን እያወራን እነሱ ነገር ሳይገባ መጠቀም ምንም ጉዳት ይሰጣል ብዬ አላስብም። እና ውድና የተወደዳችሁ የቻናሌ ቤተሰቦቼ ላይክ እና ሰብስክራይብ ሰፖርት አድርጉ። ውድ የሀገሬ ልጆቼ ተባረኩልኝ። ይሄን ቻና ሰብስክራይብ ፕሊስ
ፋሚሊ ስወዳችሁ